የኔ ፎሎወርስ አንድ ጥያቄ አሉሽ። Do you have a husband እያሉሽ ነው? husband አለሽ እያሉኝ ነው። አንቺ husband ምን ማለት ነው? ምንድን ነው በhusband በአማርኛ? ባለቤት አለሽ? አገብተሻል? አዎ አገብተሻል? ኦ ጋይስ በቃ ወንዶች ታምራላችሁ ያላችሁት አለቃላችሁ። ባይ በል ልባችሁ እንዳይጎዳና ብትወጡ ይሻላል ወንዶች። ማን ነው መጥቶ እዛ ያወራው? ወይ ኧረ ፍቅር ጨርሳለች። ልቧ ክፍት አይደለም፣ በቃ ጨርሳለች። ልቧ ወደ አንድ ምርጥ ሰውዬ ይዟልና ወይ አለቀልለኛ። በቃ ዋን ሙንዳው ይንተማኔ ገረቲ ዋጋዎቹን ቤት አንጀቹ እኔ የምለው በቃ ተስፋ የላቸውም ለሌላ ወንዶች። ልብ ይዟል አይደል? Yes, all Oromo girls beautiful. በጣም ታምራላችሁ እውነት የኦሮሞ ሴቶች። ምን ያህል ቆየሽ ትዳር ላይ? ትንሽ ነው። ገና ነው። ይሁን ሂውስተን አይደለሁም አሁን I'm in Lake House, like ትንሽ ወጣ ብያለሁ ከሂውስተን እና ሂውስተን ነው ያደግኩት ግን ምኖረው። እሺ እኔ የምለው ገና ነሻ ፍቅር ላይ? አዎ። ምን አይነት ነው የምትወጂው? ላይክ በጣም ትወጃለሽ? በቃ አገብተሻል እኮ። ቆይ ካገባሽ በቃ ጨርሰሻል። Where is your ring? የት ነው ያለው ሪንግ? ኧረ እየቀለደችብኝ ነው። እስኪ ቆይ ቀለበትሽ የት ነው? አላገባሽም መሰለኝ። ዝም ብሎ ነው የሚያወጣቸው። ማን ነው በጣም ላኪ የሆነ ወንዱ ማን ነው ስሙ? አንተ ወይ ምን ሆነህ ነው? ሰላም ነህ? ወሬ ቀየረችብን እኮ። እሺ ኧረ ወንዱ የአንቺ ፍቅር ያገኘው ወንድ እድለኛ ነው። እውነት በጣም እድለኛ ነው። ሰው ታውቃለህ፣ እውነት ነው። አግብቻለሁ፣ ባለትዳር ነኝ። ግን ዝም ብሎ ሲጽፉልህ ማለት ነው ቪዲዮ ምናምን ለማለት ፈልገው ነው። እሺ ቪዲዮ ምናምን ኦኬ። ኧረ እንደዛ እንዳታስቡ የኔ ሀገር ሰዎች። ለዛ ነው ቪዲዮ ምናምን ስለሚፈልጉ ነው እንደዚህ ዝም ብሎ ጠይቃለሁ። የማይሆን ጥያቄ ከጠየቅኩሽ ይቅርታ። እኔ በጣም ላይክ ሀዲሰይ በጣም ሶሻል አይነት ሰው ነኝ። ሶሻል በጣም ላይክ ምንም ብጠይቁኝ መልስላችኋለሁ። ህይወቴ ሼም የያዝብኝ ነገር የለም። ምን ላይ ታውቃላችሁ ህይወቴ። ይኸው ሰው ዝም ብሎ ነው የሰው ነገር አታነብሽ። እነሱ ቪዲዮ ምናምን ለመግዳት ፈልገው ነው። እሺ ኦኬ። እሺ ወንዶች ሌላ ነገር እንዳታስቡ። በጣም ሪስፔክት ያለኝ እህት ነች እና ሌላ ነገር እንዳትጠይቁኝ። ረኮንጎ ቢሻንኪ ስታየው ራቹን ታውቀዋለህ? ራቹን ታውቀዋለህ? ራቹ አላውቀውም። እንዴት? ማን ነው ራቹ? ራቹን አታውቀውም? ራቹ አላውቀውም። እንደውም በቅርብ ጊዜ ህንደኛ ሙዚቃ ሊዘፍን ነው፣ ሊያወጣ ነው። የህንድ አክተር ራቼ ያወቀው? የኔ ዋት? የህንድ አክተር ራቼን አወቀው ወይ? የህንድ ኦኬ። እኔ አላወቅኩትም። የህንድ ፊልም አላየም እና ይቅርታ አላወቅኩም።
ስሙ ማን ነው? እስኪ ራቼ። አሁን ቲክቶክ ላይ ያው ከፈለግ ኦኬ ራቼ ቲክቶክ ላይ ምን ሰርች አድርጊያ ይመጣልሃል ጎግል ላይ በቃ ይኸው ራቼ እንዴት ነው ስፔሊንግ? እስኪ RRACHEE ራቼ ራቺ ና ወደዚህ ና ወንድሜ እንተዋወቅ። የኢትዮጵያ ነው ሀበሻ ነው? አዎ ኢትዮጵያዊ ነው። ወንድሜ ነው ወንድሜሽ ነው? እና የህንድ ፊልም ላይ ይሰራል? አዎ በለው። ረጄ መተዋወቅ አለብን ወንድሜ። ራቺ በቃ አብረን እንሰራለን ፊልም። እኔም 1 አመት አክቲንግ ወስጃለሁ እና ትንሽ እችላለሁ። ቢያንስም አንተ ትሻላለህ፣ ግን ሞክራለሁ። አንድ ሙቪ አንሰራም እዚህ መጥቶ አሜሪካ ና በለዋ እዚህ መጥቶ በጣም እንትን ታደርግለታለህ፣ ትልክለታለህ። ኧረ እውነት እሱ ብቻ ነው። ይኸው ካሜራም ቤትም ውስጥ ካሜራም ምናምን ብዙ ነገር አለው እና እንችላለን። እውነት አንድ ጓደኛ አለ። ስፖንሰር የምትሆነው ከሆነ ለምንድን ነው ፊልም የማይሰራው? ይሰራል እንጂ። ምን ስፖንሰር ከሆንክለት ከአንተ ጋር መጥቶ ይሰራል ህንድ ፊልም። በቃ ይኸው እውነት እየቀለድኩ አይደለም። ስፖንሰር ሆኖላታል። እውነት የምርህን ነው? አንድ ጓደኛ አለኝ እዚህ በጣም ለመዝናኛት የምንመጣበት ነው። ከተማ ውስጥ ነው የምንኖረው፣ ግን ትምህርት ቤት ምናምን ሲሄድ ሂውስተን ከተማ ውስጥ ነው የምንኖረው። ኦኔ ነው ጫሙ ክረምት ላይ የምንመጣበት ቤታችን ነው። እዚህ ስር ፈገግታክ ደስ ይላል እየተባልክ ነው። የሆነ እስማኤል Thank you guys. Thank you. ምንድን ነው የሚባለው በአማርኛ? ምኑ ፈገግታክ? ፈገግታ አዲስ ቃል ነው ለኔ። እስቲ ማታ ያስተማርኩ ነገር ኦኬ ቆይ ኖት ላይ ጽፌያለሁ፣ ግን ካስተዋወስኩ ቆይ ጃርቱ አለቅም። የምሬን ነው። እናድድባለሁ። ይኸው ካላስታወስክ ይበሳጫለሁ፣ እናደዳለሁ። ይኸው ጃርቱ አይደል? ጅርቱ እና ማኑ ይሄ የእንትን ነው። ጋሽ ቆይ ጅርቱ ቆይ እንዳትጽፉ እዚህ ቆይ አስታውስ ቶሎ በል። ያኛማ አላስታውስም። ቆይ ወጥቼ ኖ ማንበብ አይቻልም። ይኖ እና ተመለስ። ሙጫንኩን ምስኪና ጋይስ ወንቲዳ ታሪከ ዴራ ቀበስ ንገሬ አቅመንጋ አይደለም አከም ነጊያ እና ያ እንዴት ናችሁ? ምን ነበረ ረሳው? አከም ነጋ ኦሮሞ የኦሮሞ ህዝቤ አክም ነጋ ብያቸዋለሁ። ኡመተ ኦሮሞ ህዝቤ ሳይሆን ኡመተ ኦሮሞ አከም ነጋ ኦሮሞ አክም ነጋ ደስ ይላል። ቋንቋ ራሱ ተመቸኝ። እውነት ቋንቋ ደስ ይላል። ከአማርኛ ይሻላል። ደስ ይላል። ነጋዶዋ ምንድን ነው? ነጋዶዋ ነጋ ቀብዳ ደህና ነህ? ያ ነጋ ፋስኩ ኦሮሞ የተጻፉ እያንበብኩ ነው እና መጥፎ እንዳትጽፉብኝ፣ ሼም እንዳታያዙኝ። እንዳታነብ ዝም ብለህ
ሲንጀዳ ደስ ይላል ቃሉ። ሲንጃለዳ ያ አስታውሳለሁ ከትላንት ሲንጃለዳ ደስ ይላል። በቃ ያንቺ ኦሮሞ ህዝብሽ ፎሎወርች ወደዚህ መጥተው እየጻፉልኝ ነው። አዎ